በተሸራሽ ተመረጥ እኛ እየተገናኛችሁ እንዴት ነው? በቃ እሱ ግን አንቺን ያገኝሻል። እሺ ይሄ ልጅ ከአንዴም 2 3 4 ማንኛውም ሰው ይቅርታ እንደሚለው አጥፍቻለሁ ይቅር በይኝ አለ። ይቅርታውንም አልቀበልም አልሽ። እሺ ዛሬ በጣም 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 ሀይሚ አጥፍተሻል። ሌላ ሰው ቢሆን ኑሮ ሌላ ወንድ ቢሆን ኑሮ በጥፊ አጋጅቶች ነው የሚደው። መድኃኒዓለም አነጋገርሽ በጣም ነው የሚደብረው። ሰላም ውድ ተመልካቾቻችን፣ እንግዲህ ሀይሚ የሚገርመኝ ማለት ነው ሀይሚ ምን ነው ችክ አልሽ? ይሄን ያህል የሚያንጨረጭርሽ አንቺ ስታረጊው ችግር የለም። ብሩክ ሲያደርገው ብሩክ ላይ ስታይ ሴቶች ምናምን ያንጨረጭርሻል። ለምን እንዲያደረግ ለምን እንደዚህ ሆንክ ትያለሽ። እንግዲህ በመሀላችሁ ያላችሁ ነገር ትያለሽ። አንቺስ ጋር ሲሆን ዳኒ ጋር ስታረጊስ ገና ሳያለሁ ብለሽ እየፎከርሽ ነው ያለሽው። መጀመሪያ ምንድን ነው የሚባለው? መጀመሪያ ከራስሽ መጀመሪያ አስተካኪ። ከራስሽ ጋር ያለውን አንቺ ጋር ያለውን ስህተቶችሽ መጀመሪያ እንትን ስትይ ነው ወደ ዳኒ ወደ ብሩክ የምትመጪው ማለት ነው። ብሩክን ለመውቀስ አንቺ ጋር ያለውን ነገሮች ሳይስተካከሉ እንዴት ነው ብሩክን ለመውቀስ የምትሮጪው? አንድ ነገር እኮ መጀመሪያ ራሳችን ነን አይደል ማስተካከል ያለብን። ከራሳችን ጋር ስነጋግረን ራሳችን ጋር ያለውን ነገር አስተካክለን ነው እንደዛ ማድረግ ያለብን እንጂ ራስሽ ጋር ያለውን ነገር ሳትጨርሽ እንዴት ነው ብሩክ የምትናገሪው? ብሩክ የሚናገራችሁ እያንዳንዱ እኮ ትክክል ነው ወይ ስላቀፋት ወይ እንትን ስላላት መጀመሪያ ካላመንሽው ከብሩክ ጋር መሆን አይጠበቅብሽም ነበር። መጀመሪያ አንድ ፍቅርን ስትጀምሪ ማመን አለብሽ። ካላመንሽ እንዴት ፍቅርን ትጀምሪያለሽ? ስለ ብሩክ ምንም ነገር አታውቂም፣ ብሩክን አታውቂውም። አዲስ ለመጣ ነገር ድሮም አጭር ሰው ሲመጣ እኮ ህይወት ይረብሻል። ዳኒ አሁንም ከመካከላቸው መጣ አለበት። ሶስተኛ ወገኖች እንደዚህ አይነት ወገኖች ሲገቡ ትዳርም ህይወትም ፍቅርም መበጥበጥ አይቀርም። የእውነት ሞአህ አለባቸው። ማንም ሰው በመካከላችሁ ገብቶ እናንተን ሊዳኛችሁ አይችልም ሲጀመር ማለት ነው። ሁለታችሁም መነጋገር አለባችሁ። አንተም ሆንክ ሀይሚ ከአንተ ማዳመጥ የምትፈልገው ነገር አለ እንደ ሴት ማለት ነው። በቃ እንዲህ ነው ይቅርታ እንደዚህ እንድትላት ትፈልጋለች። እሷ ደግሞ ኃይለኝነት ቃል ነው። አንድ ነገርን በሰል ብለሽ ማዳመጥ አለብሽ። ሁሌም ድርቅ ያለ ነገር መሆን የለበትም። እንዲያስረዳሽ ትፈልጊያለሽ፣ እንዲልሽ ትፈልጊያለሽ፣ የሆነ ነገር እንዲልሽ ትፈልጊያለሽ። የሆነ ነገር ባለሽ ቁጥር ደግሞ ሌላ ነገር ሮንግ ነገሮችን አድርገሽ ትጨቃጨቂያለሽ ምናምን ነገር። ያ መሆን የለበትም። አዳማጭ ሁኚ። አንዳንዴ እሱ የሚለው ነገሮችን ሁሉ በሙሉ ተግባራዊ እያደረግሽ ላይ አይደለም። ገባሽ? እና አንዳንዴም አዳማጭ መሆን አለብሽ። ዝም ብለሽ ችክ አትበይ። በቃ የሆነ ፈታ በይ። አንዳንዴም ለቀቅ በይ። ሁሌም ጭቅጭቅ በቃ አንተ እንደዚህ አድርገህ እንደዚህ ሆነ። እስቲ አንድ ነገርን በብስለት ማሰብም ጥሩ ነው አንዳንዴ ማለት ነው። ቁጭ ብለሽ እስቲ በነገሮችን ማሰብ አለብሽ። ህይወትም ትዳርም ፍቅርም እኮ በዚህ መልኩ አይመጣም። አንዳንዴ መፈተንም አለ እኮ አይደል እንዴ? ሁሌ ጥሩ ነገሮችን ማሰብም የለብሽም ማለት ነው። ሁሌም ጥሩ ነገር ይገጥማል፣ ሁሌም ጥሩ ነገሮች ይሁኑ ምናምን ማለት አንችልም ማለት ነው። አንቺ ያንን ነገሮች ብቻ ነው ትክክል እንዲሆንልሽ የምትፈልጊው። መፈተንም ጥሩ ነው፣ ማየትም ጥሩ ነው። ገባሽ? እና እንትን አትበይ፣ ድርቅ አትበይ። በቃ በመካከላችሁ ስታፋት ነበር፣ እንዲህ ስታረጋት ነበር፣ የድሮ ፍቅረኛ ነበረች ምናምን እያስረዳሽ ነው። ከሱ በላይ ምን የሚያስረዳሽ ሌላ ሰው አለ? ዳኒ ያስረዳሽ፣ አሳያለሁ፣ ከዳኒ ጋርም ሆኜ አሳያለሁ። ገና ምን አይተህ አልሽው? እሺ እሱም እኮ ምን አይተሽ ገና አሳይሻለሁ ይልሻል። ታዲያ ይሄ ነው መግባባት ማለት? እንካንኪ ያ ደግሞ ጥሩ አይደለም፣ ለራስሽም ጥሩ አይደለም። እና ስለዚህ ማሰብ አለብሽ። ዞር ብለሽ አንዳንዴ ነገሮችን አጥኛቸው፣ አስቢ። እሺ እንዴ ብዙ ነገሮችን እንትን አትበይ ሲጀመር ማለት ነው። ማሰብ አለብሽ። ሁሌም ልጅነት የለም። ሁሌም ሲያባብልሽ፣ ሁሌም እንትን ሲልሽ፣ ሁሌም አንድ ቀን ደግሞ እርግፍ አድርጎ ሊተውሽ ይችላል። እና ያኔ ደግሞ ለማታመጪው ነገሮች ላይ የሚፈጠረው ማለት ነው። ስለዚህ አስተዊ። ሁሌም ይሆናል፣ ሁሌም እንደዚህ ያባብለኛል፣ ሁሌም እንደዚህ ይሆናል ብለሽ ማሰብ የለብሽም። ስለሚወድሽ ብዙ ነገሮችን እያደረገ ነው ያለው አይደል? ከዛ ጀምሮ ዱባይ ድረስ ስንት ነገር አደረገ አይደል? እንዴ ልጅ አሁን ምን እንደምትፈልጊ ራሱ አናውቅም። ለተመካችም አንዳንዴ ክብር ይኖራችሁ እንዴ። ይሄ ደግሞ ከመካከላቸው ውጣ። በቃ እዚህ ጋር ገብተክ እንደዚህ ማንቦጫረቅ ምንም አይሰራም። ስለዚህ ከመካከላቸው ውጣና እነሱ ያውሩበት፣ ይነጋገሩበት። ገባ? እንዲህ በመካከላቸው እየገባችሁ ነው እንደዚህ የሰው ህይወት የምትበጠብጡት። ትናንት መተክ ዛሬ ህይወትን አትበጥብጥ።
ስለዚህ ከመካከላቸው ውጣላቸው። እነሱ ማድረግ ያለባቸው ያድርጉ። በቃ እንዴ አንዳንዴም እኮ የሰው ማለት አንተ ላይ የማትፈልገው ነገር እዚህ ሶሲም የምትፈልግ ከሆነ ሶሲም ራሷን ይዛ ትችላ ትውጣው። አንተም ይዛት መሄድ ትችላለህ ማለት ነው። ማነጋገር ትችላለህ የራስህን ሰው። በሰው ህይወት ላይ ገብቶ ቁማር የለም ሲጀመር እና እውነት ትንሽ ይደብራል። አንቺም ደግሞ ለመረጋጋት ሞክሪ። ሁሌም ጊዜ ማለት ጥሩም አይደለም፣ ደስ አይልም። ምክንያቱም ሁሌም እሱን ነው የምትወቅሽ። ሁሌም አንዳንዴ ራስንም ዞር ብሎ ማየት እኔ ጋር ስተት አለ ወይ ብሎ ማሰብም ጥሩ ነው። ሁሌም እሱ መውቀስ አይደብርሽም? እንደውም የዋና ምስኪን ስለሆነ ነው እንደዚህ በጣም እያሰበልሽ እና እያዘነልሽ ያለው። ከምር በጣም እንትን እያልሽ ነው፣ በጣም እየሄድሽ ነው። ምንድን ነው ሴት ልጅ እንደዚህ ትጎዳ፣ ሴት ልጅ እንደዚህ ነው፣ ሴት ልጅ እንደዚህ ነው ስለምንል ብቻ ያ መሆን የለበትም። አንዳንድም የራሳችንን ጥፋትና ጎን ማየት አለብን። ገባሽ? እና ይሄ ነው። ለማንኛውም እንግዲህ ጥሩ የበሰለ አይምሮ ይኖራቸዋል ብዬ አስባለሁ። ምክንያቱም ጭቅጭቅ በዛበት፣ ንዝንዝ በዛበት። ታረቁ ነው የምለው። አንተም ደግሞ ከመካከላቸው ውጣ ኩርንችት።